ጮማ 40 ጊዜ እየገመጠ እኔ እዚህ ቦታ ላይ በጣም የገረመኝ ማህሌት አንድ ቀን ገባው። እኔ የውሸት ክርስቲያን ነኝ። በነገራችን ታድሶ ነው የምታገኘው። ገቢውንም ያው እዚህም ታያለ፣ ሌላ ጋም ታያለ። ሆቴል ሊከፈትበት ነው ያያየ ነበር። ረግጠህ መሄድ ብቻ ነው የሚጠበቅብህ። እውነትም ሰሚነሽ ኪዳነ ምሕረት ተባረኩኝ በደጅሽ በረከት። ስሜ ጽጌረዳ ይባላል። በብዙ መከራ ውስጥ አልፌያለሁ። ከመከራዎች ሁሉ ግን የመጨረሻው መከራ በስራ ውስጥ ነበርኩኝ። የነበርኩበት ስራ እንዳጋጣሚ ለቀኩኝ። ከዛ በኋላ ልክ እንደለቀኩኝ ወደ ሰሚነሽ ኪዳነ ምሕረት ነው የመጣሁት። እዚህ ስመጣ እጅግ በጣም የሚገርም ለሱባኤ ለ16 ቀን እዚህ ነው የቆየሁትና በቆየሁበት ቆይታ በጣም የነበረኝ ሰላም የነበረኝ ደስታ ኢቭን ለመመለስ ራሱ እጅግ በጣም በቃ እስከሚከብደኝ ድረስ ማለት ነውና ተመልሼ ለ2 ወር ምናምን ማረፍ ነው የፈለኩኝ፣ መደበቅ ነው የፈለኩኝ። ቤቴ ቁጭ አልኩኝ። ስራ ላይ አልነበርኩም። ልክ ስፈልግ ግን የእውነት ላለው የእውነት በቃ ወደውን ስመልክ አሁን ስራ መስራት ፈልጋለሁ፣ ሰሚነሽ ኪዳነ ምሕረት አሁን ወደ ስራዬ መመለስ ፈልጋለሁና ስራዬን ስጪኝ ምናምን አልኳት። ወደውኑ ወደ ስራ ገብቻለሁኝ። አሁን 1 ወር ሆነኝ ስራ ላይ ነው ያለሁት። ከሱ በፊት ደግሞ እምነቷንና እዚህ ያለውን ጸበል ይዤ ሄጄ የወንድሜ ልጅ ድንገት ታመመብን፣ ድንገት ማለት ነው። እና ሲታመምብን ደነገጥን። ስንደናገጥ 4 ኪሎ አካባቢ የህፃናትና የእናቶችን ትምህርት ፈለለ በዛ እርዳታ ሲደረግለት ሰርጀሪ ተሰራ። በጣም እየደከመብን በቃ የሆነ የሚያስደነግጥ ነገር ነበረ። በእውነት እምነቷን ጸበሏን ድብስብስ በቃ ኢቭን ሐኪሞች ዞር ሲሉ ራሱ አደርግላቸዋለሁ። ነርሶች ሲመጡ ራሱ ሐኪሞች ሲመጡ እኔ መደበቄ ነው። እነሱም ሲመጡ ጸበልና እምነት ካለ አድርግለት ይሉኛል። የሰሚነሽ ኪዳነ ምሕረት ስሟን እየጠራው ለእናቷን ነግሪያት ነበረና እያደረግንለት ምንም አሁን ስታየው እንዴት እንደሚሮጥ እንዴት እንደሚሄድ ያ ትልቅ ነገር ሰርጀሪ የተሰራ ምናምን ህፃን ሁሉ አይመስልም። ወደውን በቃ ጥግን ብሎ በመሮጥ በመራመድ ውስጥ ያለውና እናቱም አሁን ስለት ሁሉ ሰታኝ ለሊት ይዤው ልወጣ ስል ረስቸው ወጣው። እንግዲህ ድጋሚ ደግሞ በሆነ ነገር ከተመለስኩ በኋላ ድጋሚ አልመጣም ምናምን አልኳት። ሰሚነሽ ኪዳነ ምሕረትን ማለት ነው እንደማትመጫ ሳይሻለው ብላ ነው ስለቱን ራሴ ይዤ ነው የምመጣው ብዬ ስለነበረ ስለቱን ትቼው መጣሁኝ። አይገርም? ከዛ ተመልሻውን ግዴታ ይዤው መጣለው ማለት ነው። እውነት እግዚአብሔር ምስክሬ የእውነቴን ነው። በቃ ኢቭን እኔ በዊልቸር እዚህ ማት ምስክርነት የተሰጠ ሁሉ እዚህ አይኔ እያየ ነበር። በጣም ብዙ ሰዎች የተቸገሩ ሰዎች ወጣቱ በጣም በተለያየ ሱስ ውስጥ ያሉ በጣም የተቸገሩ ተስፋ የቆረጡ እህቶች በብዙ ነገር ውስጥ በመውለድም በማግባትም በብዙ በስራ ማጣትም በብዙ ነገር ተስፋ የቆረጡ እህቶች ወንድሞች በእውነት ላሉ እናቶች አባቶች እንደው ህፃናት እንዲሁም ቦታው የጠፋባቸው መሪ ያጡ ወደዚህ ቦታ ላይ ይምጡ። እጅግ በጣም ብዙ ሰዎች በቃ እኔ አላቅም እዚህ ሄደ መሄድ ብቻ ነው በቃ ረግጠህ መሄድ ብቻ ነው የሚጠበቅብህ። እኔ ከኔ ጋር የነበሩ በግሩፕ ሰሚነሽ ኪዳነ ምሕረት ብለን ግሩፕ ከፍተናል በነገራችን ላይ እና አሁን እያንዳንዳችን እንመጣለን፣ ቤተሰብ እንልካለን ምናምን ሁሉም የሚደረግበት አብዛኞቻችን 16 ቀን እዚህ ቆይተን የሄድን በሙሉ እንዳለ ስራ ላይ ነው፣ እንዳለ ውጭ ነው፣ እንዳለ ምናምን አሁን ከነሱ ውስጥ እኔ ነኝ የመጣሁት እና ሁሉም ደስተኛ ነው። ሁሉም ተደርጎለታል። እጅግ በጣም የሚገርም የሚደንቅ ቦታ ነው። በአገልግሎት ላይ ያሉት አባቶች በራሱ እኔ እዚህ ቦታ ላይ በጣም የገረመኝ ማህሌት አንድ ቀን ገባው። እኔ የውሸት ክርስቲያን ነኝ በነገራችን ላይ ጎበዝ አይደለሁም። ከሰነፎች አንዷ እኔ ነኝ። እግር መንገዴን አንድ ቀን ማህሌት ብገባ እንቅልፍ ወደ ላይ ነው የዘለልኩት። ይሄን ሁሉ ተቋቁሞ 16 ቀን ሳያቸው አባቶች የደብሩ አስተዳደር ልጅ ናቸው። በእድሜያውን የኛ ታናሽ በቃ ይባርካቸው አላቅም። በቃ ለነገሩ እሷ ናት የመረጠቻቸው ያስቀመጠቻቸው። ምንም በቃ የሆነ ዘና ብላ ራሷ ታውቃለች የምታደርገው። በቃ እርግጠኛ ሆና ስለምትተማመንባቸው ነው። የእሳቸው ጓደኞች ያሉት ጭፈራ ቤት ነው። የእሳቸው ጓደኞች ያሉት ዳንኪራ ቤት ነው። የእሳቸው ጓደኛ ዓለማዊ መዝናናት ውስጥ ነው ያሉት። የተመረጡ የተወደዱ ይሄ መመረጥ ነው። የእድሜ ባለጸጋ ያደርጋቸው። እኔ ቃላት ያጥረኛል። ሰው እንዴት ትንሽ እንኳን ጠውለጋ አይልም እንዴ? ሰው እንዴት ትንሽ የድካም ነገር እንኳን አይታይበትም? በቃ እዚህ ላይ በአጠቃላይ ስታያቸው ለሊት እዛ አድረው ጠዋት ኪዳን ምን ሁሉ ነገር ሄደው እንደገና እዚህ ጋር ስታያቸው አገልግሎት 16 ቀኑን እዚህ ነው ማያችሁ። ራሱ በቀረጻ ላይ ያላችሁ
እና ፊታችሁ ራሱ እንዴት ነው ጥውልቅ የሆነ ነገር እንቅልፍ ምንድነኝ እኔ ማለት አንድ ቀን ስላልተኛው እኮ የለውም። የሰከረ ሰው እኮ ነው የሆንኩት። ሰው መጠጥ ሲሰክር ነው እንደዛ የሚወላገደው። እኔ ተወላገድኩኝ፣ አልቻልኩም። የእውነት እላለሁ እንዴ ምንድነው? ስለዚህ እግዚአብሔር መርጧቸዋል፣ ወዷቸዋል፣ ባርኳቸዋል። የእውነት እላቸዋለሁ አገልግሎታችሁ፣ መንፈሳዊ ነገራችሁ ልጆች ስለሆናችሁ ነገ እንዳትሰናከሉ፣ ነገ እንዳትወርቁ፣ ነገ በቃ ሐሳባችሁ እንዳትቀይሩ በብዙ ፈተና በብዙ መከራ ውስጥ ቢመጣባችሁ እንኳን እንደው በቃ ብርታታችሁን ጽናታችሁን ከእናታችን ከኪዳነ ምሕረት ጋር እንድታደርጉ አደራ ነው የምለው። የደብሩ አስተዳደር እኔ ጸልዩላቸው፣ በጸሎት አስቧቸው የማልላቸው በዚህ ቦታ ላይ ዘማሪያን በጣም የሚገርሙ ስማቸውን ያው እንግዲህ ስለማላውቀው በዚህ ቦታ የሚዘምሩ ልጆች አሉ። ጥንካሬያቸው፣ ብርታታቸው እኔ የሚገርመኝ ፊታቸው እንዴት ነው የሚያበራው ማለት የእግዚአብሔር ጸጋ በጣም ያለበት ጮማ 40 ጊዜ እየገመጠ እኮ አሸዋ ነው የሚመስለው ፊቱ። ይሄ እንግዲህ በቃ ማለት እነሱንም መውቀሴ ሳይሆን እግዚአብሔር እነሱንም አንድ ቀን ያስባቸዋል። የወደቀው የጠፋው ሁሉ ወንድሞቼ እህቶቼ በብዙ የተሰናከሉ ሁሉ መተው እዚህ መጽናናት መደሰት በህይወትም በነፍስም በስጋ እግዚአብሔር እንዲያበረታቸው ምኞቴ ነው። የእውነት ስለ ልማት ሁሉ እየሄድኩ ለጓደኞቼ ሁሉ ላለውኝ ማለት ምንድነው አንድ ነገር አለ ውስጤ ትንሽ ያዘነው ምንድነው ብትል ሌላ ቦታም ያው መሄድ አይቀርም አይደለ? ገቢውንም ያው እዚህም ታያለ ሌላ ጋም ታያለ። ስለዚህ ለወንድሞቼ ለወገኖቼ የማስተላልፈው ከሰሚነሽ ኪዳነ ምሕረት የሚታየው ልማት በሌላ ደብር ላይም እንዲታይ እንደው በመንፈሳዊ ቦታ የሚካፈሉ ኃላፊነት ያለባቸው ወንድሞች ቤተክርስቲያን የመረጠቻቸው አገልግሎት ላይ ያሉ አባቶች በቃ ማለት የሆነ እኔ አላቅም ከአንዱ ቤታችን አንዱ ኮፒ ማድረግ ብንችል መማር ብንችል ማለት ምንድነው እዚህ በወራት ውስጥ ነው የሆነ ነገር ስትመጣ ደግሞ ታድሶ ነው የምታገኘው። ይሄ ማለት በቃ ሆን ብለህ ልማትና ልማት ስራና ስራ ላይ ብቻ ነው የምታደርገው ማለት ነው። እንደው ለምን ሲሆን ሌላ ቦታ ላይ ትንሽ የሆነ የተሳነከለ ነገር የምታየው አንዳንድ ቦታዎች የሆነ ሄደ ታዝናለህ። ገብቷል። አሁን እኛ ሱባኤ እዚህ ቆይተን ስንመጣ ይሄ ግራውንድ ነበር እኛ የነበር ነው ያ ከላይ ክፍት ነው ጠቅላላ። አሁን ስመጣ ጭራሽ ሌላ ነገር ሁሉ ተሰርቷል። እኔ አላቅም በቃ እንግዲህ እሷ ከኔና ካንተ ከሌላው ምናምን ለይታ የምታውቀው ልጆቿን በደንብ ታውቃለችና መርጣ እዚህ ቦታ ላይ ያስቀምጣለች ማለት ይችላል። በደንብ ይሰሩልኛል፣ ተማመናለሁ፣ ያደርጉልኛል የምትለው በሌሎች ወንድሞቼም ብዙ ቤተክርስቲያናት ብዙ ደብራት ብዙ ቦታ ላይ ያሉት ሁሉ እኔ እግዚአብሔር አምላክ ማስተዋል ሰጥቶ አንድነታችን ተጠናክሮ በቃ ብዝት ብለን እንደዚህ ቤተክርስቲያንም ደብርም እንደዚህ ልማት እየተስፋፋ የሚሄድበትን ነገር እግዚአብሔር ያዘጋጅልን። በተረፈ ግን ውስጥ ለውስጥ ብዙ ድክመቶች ሊኖሩ ይችላሉ። አባቶች ጋር ለምሳሌ እንዴት ነው 29 ቀን ጥሩ ስራ ሰርተው በአንድ ቀን የሆነ ነገር ሊሰናከሉ ይችላል። በሱ እንዳንሰናከል እንደ ወንድም እንዳባት መመካከር ውስጥ ለውስጥ መቆሳሰብ ሳይኖር ውስጥ ለውስጥ መመካከሩ አስተያየት መስጠቱ ይሄ ሁሉ ከኔ ጀምሮ ቢኖር እኔ አባቶችን ሳይመለከተኝ ሳይገባኝ ብዙ ምላቸው ነገር ነው። ለካ በጣም ወገኛ ነኝ በጣም ማለት ነው። እኛ ያለነው አብዛኞቻችን ኦርቶዶክስ በአባቶች ነው። በጣም ጠንካሮች ናቸው። ቅዳሴ የትም ቤተክርስቲያን የትም አገልግሎት የትም ቦታ ላይ ያሉ አባቶች ወንድሞች በአገልግሎት ላይ ያሉ በአጠቃላይ እግዚአብሔር አምላክ ይባርካቸው። እኛ ያለነው በእነሱ ነው። ምንም ግን የምናውቀው ነገር የለም። አይገርም? ቅዳሴ እንደቀላል እኔ አንድ ቀን እዚህ ለመቆም አንድ ቀን አልቻልኩም። ምን እነሱ አገልግሎት እያንዳንዷን ሰዓት ገብተው እያንዳንዷ የቤተክርስቲያኗ ስርዓት ሳትሰናከል እያንዳንዷ የምትከናወነው በአባቶች በወንድሞች ነውና እግዚአብሔር የእድሜ ባለጸጋ ያርጋቸው፣ አገልግሎታቸውን ይባርክላቸው። የበለጠ ደግሞ ስህተት ሲኖር በተለይ ስህተት ሲኖር እኛ ምስጢራችንን አውጥተን ሌላ ቦታ ባንሰጥ ይሁን እርስ በርስ እዚህ ብንመካከር በቃ አለ አይደለ አስተያየታችን አይ አባቴ እንደዚህ አታድርጉ፣ አይ ወንድሜ ይሄ እንደዚህ ቢሆን ይሄ እንደዚህ ነው። ይሄ በተለይ ወጥቶ ውጭ የምንጎሳሰመው ነገር የትም ቤተክርስቲያን የትም ክፍለ ሀገር ያለው አዲስ አበባ ያለው ውጭ ሀገር ያለው ቤተክርስቲያን ናት። የኦርቶዶክስ የሆነች ንብረት በሙሉ የኔነት አይነት ከኔ ጀምሮ ተሰምቶን አስተያየታችንም አመለካከታችንም አንድ አይነት እንዲሆንና በተለይ የሆነ የወደቀ ወይ ደግሞ ስህተት ስናይ አውጥተን ውጭ ስህተቱ በጣም ትንሽ ነው። ትልቅ ስራ ተሰርቶ ትንሽ ስህተት ስናገኝ ውጭ አውጥተን ባናደርግ
ብንደብቀው ሚስጥራችን ነው። እንደዚህ አይነት ስህተት ውስጥ ላሉ ወንድሞቼ እህቶቼ ማስተዋል እግዚአብሔር ይስጠን። ያለማወቅ ነው፣ በማወቅ አይደለም፣ ያለማወቅ ነው። ምናልባት ዛሬ ላይ ላናቅል እንችላለን፣ ነገ ደግሞ አውቀን ተመልሰን ስለምንመጣ ችግር የለው፣ የገባው ቀን ይገባዋል። ምንም ስናደርግ እኔ በጣም ያስቀኛል። እኔ አንዳንድ ጊዜ እዚህ እምነት ተብሎ ጥቂት ሳንቲም ስለወጣ ለምን ይቆረቆረናል? ሻይ ቤት ሄደን ዳንክራ ቤት ሄደን እኮ ብዙ ነገር እኮ የምናፈሰው ነገር አለ። ምሳል ጋብዛችሁ ምናምን ብለን እኮ ብዙ የምናወጣው ነገር አለ። ይሄ ደግሞ ማለት ሲጀመር ኦርቶዶክስ አንድ ነገር አላት። እያንዳንዱ ነገር በህግና በህግጋቷ በስርዓቷ ነው የምትመራው። ዝም ብሎ ሳንበዲ የሆነ ነገር ስላለ ወይ ይሄ ነገር ይሄ ይቆረጥ ይሄ ይሸጥ ምናምን ቢል ተአምሯን ወደሆነ የምታሳይበት ቦታ ስለሆነ ያን ያክል እኔ ብዙም ስሜት አይሰጠኝም። ምክንያቱም አሁን ለምሳሌ አንድ ካህን ተነስቶ ከዚህ ማር ለምን ከዚህ ሁሉ 1 ኪሎ አልሸጥም ቢል በራሱ ከህግጋቱ ውጭ ስለሆነ መብራን የሆነ ምልክት እንደምታሳየው አልጠራጠርም። አንዳንድ ጊዜ ይገርመኛል። ባካችሁ ስጡ ምናምን ተብሎ ሲለመን ራሱ በገንዘብ በእግዚአብሔር በራሱ ገንዘብ ራሱ መልሰው ለማኞች አይነት ነገር ስንሆን አስበን ብናደርግ የሆነ በቃ አለ አይደለ እዚህ የሚደረገውን ነገር አስበን ነው ማድረግ ያለብን። ይሄ በሽያጭ መልክም ውስጣችን ማሰብ የለበትም። ሽያጭ አይደለም፣ ለበረከት ብለህ ራስ የምትሰጠው ስጡ ተብለ ስለተደረገ ወይ ደግሞ ቀያሪ ስለተደረገ። በነገራችን ላይ ይሄ እኮ የእምነት 50 ሳንቲም ወይ 1 ብር ብሰጥ እኮ ዞር ብሎ ደግሞ ሄዶ ለአባቶች ለካህን ለቤተክርስቲያኑ እዚሁ እኮ ነው ከዚህ የወጣ ወይ ሌላ ሆቴል ሊከፈትበት ምናምን አይደለም። ዞሮ ዞሮ ለአገልግሎት ለማዋል ነው። ስለዚህ ማለት ነው እንጃ ለቤተክርስቲያን የሚወጣ ነገር ለዛውም ደግሞ በጣም የሚገርመኝ የሆነ ጥቂት ነገር ወጥቶ ነው ብዙ ነገር የሆነ 5 ብር ወጥቶ 10 ብር ወጥቶ 50 ብር ወጥቶ ስለ 1000 ምናምን አይነት ነገር እንደወጣ መወራት የለበትም፣ መነሳትም የለበትም ርዕሱ። እኔ መጨረሻ የማስተላልፈው መልእክት በምንም አይነት ህመም ውስጥ ይሁኑ ስኳር፣ ካንሰር፣ HIV ምናምን ለኛ ነው ከባዱ፣ ለኛ ነው ስሙ። ምንም አይነት ነገር መጥቶ ብቻ እዚህ ሱባኤ መግባት ከእግዚአብሔር ጋር መነጋገር ራሳችን ለካህን መጀመሪያ ማሳየት የእውነት መጸጸት። በዙሪያችን ብዙ ሰዎች አሉ ከኔ ጀምሮ ሰው አስከፋለሁ፣ ሰው አስቀይማለሁ። እነዛ ነገሮችን ሁሉ በቃ ጣጣችንን ጨርሰ በንስሐ ቀርበን እኔ ንጹህ ነኝ ያልኩ አይደለም። በጣም ብዙ የተጣለው ሰው አለ፣ በጣም ብዙ ያስቀየምኩት ሰው አለ፣ የበደልኩት ሰው አለ። ያ ሁሉ ሆኖ ግን በቃ መጥቶ ለመዳን ራስን አስተዋውቆ ራስን ብቻ አሁን እንዳልኩ ራስን አሰጥቶ መጥቶ ብቻ መግባት ነው። እኔ ገና ስትገባ ይደረግላል። እግዚአብሔር ምስክር እርግጠኛ ሆኜ ነው ነገር እኔ ብዙ ወጣት ይግባ ይምጣ ይደረግለታል። እንድኑ ይመለሰ ሰሚነሽ ኪዳነ ምሕረት የእውነት እንደ ስሟ ሰሚናት ከምላት በላይ እኔ እናቴ አይኔ በነገራችን ላይ ቀኝ አይኔ ድንገት ነው በጣም ድንገት እንዲካልሎኝ ብዙ አልተጠቀምኩበትም። 2 ቀን ነው እምነቷን ጠብቼ ሕክምና ሄጄ ውጭ ሀገር አቅሙ ካለሽ ውጭ ሀገር መሄድ ትችያለሽ ምናምን ኢትዮጵያ ውስጥ ብዙም የሚሆን አይደለም እንዲህ ነገር ነው ያለኝ አንድ የሕክምና ባለሙያና አይ አንቺ ታውቂያለሽ፣ ምክንያቱም ሰዎችን ጎበዝ አይዟችሁ በርቱ ምናምን እላለሁኝና ይሄንን አንቺ ለምን አታርግልኝ ታረግልኛለሽ? በዚህ ልትፈትኚኝ ነው ታባሪዋለሽ። ስትፈልጊ በፈለግሽው ደስ ባለሽ ቀን አብሪው። የሚጠፋም ከሆነ ይጥፋ፣ በአንድ አይኔ ብቻ ደረኛ አድርጊኝ ምናምን ሁሉ ቤት ግን እየተቀባሁት 2 ቀን ነው የቀባሁት ቀኝ አይኔ የማር እምነት እሱን። ሌላው አንድ የጓደኛዬ እህት ወድቃ በዊልቸር መሄድ ጀምራለችና አይዞሽ ሆስፒታል ሄጄ ይሄንን ከሰሚነሽ ኪዳነ ምሕረት አምጥቼ ነው አባቶች ጸሎት ያደረጉበት ነው ብዬ ይሄንን እጇ ላይ አድርጌላት እግዚአብሔር ይመስገን አሁን እሷ በእግሯ እየሄደች ነው። ትመጣለች፣ ይዣት ትመጣለች። በጣም ብዙ ነገር ነው ትመጣለች፣ እንትን ትላለች፣ ምስክርነት ትሰጣለችና እግዚአብሔር ይስጥልኝ። የሆነ ደስ ስላለኝ ስሜታዊ ሆኜ ነው የምናገረውና በጣም ደስ ያለኝ። ሁላችሁን እግዚአብሔር ይባርካችሁ። በአገልግሎት ውስጥ ያላችሁ ሁሉ የጠፉት ወንድሞቼ እንደው ባጉር ሱስ ውስጥ ያሉ በትዳር ውስጥ የሚበጣበጡ እንደው በቃ ባልሆነ ነገር ውስጥ ሁሉ ያሉ ስለ ትዳራቸው ሁሉ መፍትሄ በዚህ ቦታ ላይ ይምጡ። ድነት አለ፣ መደሰት አለ። ሲመጡ እያለቀሱ ነው የሚገቡት፣ ሲሄዱ እየሳቁ ነው የሚሄዱት።